ወይኔ ጉዴ ወይኔ ጉዴ እሺ ይታያሉ አንተ እንደ ህፃን ልጅ ውስጥ የምትገባው ትታያለህ እሺ የት ልደበቅ ንገሪኝ ፖሊሶች እየመጡ ነው እንዴ ከዚህ ሀገር ልጥፋ ነኝ ልጄን አደራ በእናትሽን መሸሽ አለብኝ በዚህ ሰዓት እንደዚህ ምናምን ትያለሽ እንዴ እኔ ያስጨነቀኝ ነው በጣም ምን ማለት ነው እንደዚህ ነገር ሰው ገድዬ መጣው ያልከኝ በቃ እጄን ሰጣለሁ በቃ 15 ወይ 20 አመት ቢፈርዱ እሺ ተው በቃ እንደዚህ አትሁን አንተም እኮ የባሰ ያስጨነቀኝ ነው ቢ በቃ ልጄን አደራሽ ወይኔ እኔ እኮ ፈልጌ አይደለም ወይኔ ተበላው እሺ ተረጋጋ በቃ እንካሽ እሺ ወይኔ ምንድነው አረጋግ ሰላም እንዴናችሁ ውድ አቡዚ 15 ዩቲዩብ ቻናል ተከታታዮች ሁሉ አማን ሁሉ ፒስ እኔ ያለሁላችሁ በጣም ደህና ነኝ እና እንዴት ነው ሁሉ ሰላም በአል ምናምን ሁሉ ቆንጆ እኛ ጋር ሁሉ ሰላም ነው እግዚአብሔር ይመስገን ዛሬ በአዲስ ቪዲዮ ተከስቻለሁ የዛሬ ቪዲዮ አላማ ሚስቴን እንደተለመደው ላወጭ አብራት ነውና ምን መሰላችሁ ሐሳቤ ስራ ለመሄድ እየተዘጋጀች ነው ምንድነው ሐሳቤ እኔ ከውጭ እንደምመጣ ምናምን ነገር ነው የምታውቀው ልክ ከውጭ እንደገባው ፖሊሶች እየፈለጉኝ ነው ሰው ገድዬ ነው የመጡት አክሲደንታሊ ሰው እጄሌ ሞተብኝ ምናምን ብዬ እቀውጠዋለሁ ማለት ነው ሌላው ምን መሰላችሁ ቀጄን ሰጣለሁ የልጄን ነገር አደራ ልጄን አደራ በቃ ልታሰር ነው 25 አመት ሊፈረድብኝ ነው ልጄን አደራ ምናምን እያልኩኝ እቀውጠዋለሁ በቃ ለመደበቅ ምናምን ሞክራለሁ በቃ ብቻ ይሁን በቃ የተሸነ ሰው የሚያደርገው ነገር አለ እንደሱ ነው ማደርገው በጣም የተወጫበረ ሰው የሚያደርገው ነገር አደርጋለሁ እቀውጠዋለሁ ግራ ጋባታለሁ አስጨንቃታለሁ 25 አመት እንግዲህ ብቻዋን ልጄ ልታሳድጋት ነው ማለት ነው እና ጋይስ ሁላችሁም ይሄንን ቪዲዮ እስከመጨረሻው ድረስ ማየታችሁን እንዳትረሱ ላይክ ያረጋችሁ ጀምሩ እንዲሁም ደግሞ ሰብስክራይብ ያላረጋችሁ ቤተሰብ ያልሆናችሁ ለዚህ ቻናል አዲስ የሆናችሁ ሰዎች ካላችሁ ሰብስክራይብ ምትሏን እየነካችሁ ቤተሰብ መሆን ትችላላችሁ እስከመጨረሻው ድረስ ይሄን ቪዲዮ ማየት የቤቱ ህግ ነው ብዙ ጊዜ ነግሬያችኋለሁ ታውቃላችሁ ላይክ አርጋችኋላ ግን ላይክ እንዳይረሳ በተለይ ላይክ እንዳይረሳ በዚህ ቪዲዮ 500 ላይክ ዝም ብላችሁ 500 ላይክ ፈልጋለሁ በዚህ ቪዲዮ ምን ይሁን ስሜቷ ይሰማት ይሁን 25 አመት ብታጣኝ ታስሬ ብታጣኝ ምን አይነት ፊሊንግ ውስጥ ልትገባ ትችላለች ሚሊዮን ነገር ጭንቀቷን እስቲ አብረን እንከታተላለን ምን አይነት ጭንቀት እንደምታሳልፍ አብረን እንከታተላለን አብራችሁን ሁኑ ሰብስክራይብ ያላረጋችሁ አሁንም ሰብስክራይብ ትሏን ንኩ የደወል ምልክቷንም ንኩ ቀጥታ ወደ ቪዲዮ ነው የምንሄደው እንግዲህ ጋይስ ከውጭ እንደመጣው ምናምን ነገር በሩን ባርግጄ ነው የምገባው ዝም ብላችሁ ተከታተሉ ውስጥ ናት እሷ ወይኔ ጉዴ ፖሊሶች እያባረሩ ምን አርገት ትላለች ፖሊሶች እየመጡ ነው በእናትህ እኮ ምን አድርገህ ታረተኝ በእናትሽ እሺ ምንድነው ምን ተፈጥሮ ነው ለምን የሚያባረው የሆነ ሰካራም መንገድ ላይ እንደዚህ ምናምን እያለ አላሳልፋለኝ ከዛ አንድ ቦክስ ሰጥቶት ጠቅለል ብሎ ወደ ዲሽ ውስጥ አልገባ ቦያ እሺ ዲሽ ውስጥ ገባ በቃ እና ምን ሆነ እና ጥለመጣ ሞቶር መሰለኝ ያባረሩኝ ሮጬ ነው እና ጥለው መጣ ሰው ገደልኩኝ መሰለኝ በእናትህ አረብስ ሲደበቅ በእናትህ ከመጡ ምናምን የሉም በይ እንዴ ሰው ጠፍቷል በእናትህ እና አንተ እንዴ ሰው እንትን ብለህ እዛ ጥለህ የምትመጣው ነው እንዴ እንጂ መንሳው ምንድነው የምታነሺው ያምሻል እና
በየሰው ልጅ ቦስት ይመጣው ነው ይመጣል እንዴ? እኔ ፈልጌ ነው እንዴ ታዲያ? ከመጡ የለም ምናምን በያቸው። እሺ መተዋል። እዛ አግኝተውት ነበር እዛ። አረ ወጣ ከሱ ውስጥ ምንድነው? እሱ ውስጥ መርፌ ነው እንዴ? አንተ ታያለው እንዴ? እሺ ታያለው። አንተ እንደ ጻል ልጅ ውስጥ የምትገባው ትታያለህ። እሺ የት ልደበቅ ንገሪኝ። ፖሊሶች እየመጡ ነው እንዴ? ፖሊሶች እየመጡ ነው። ምንድነው መሆኑ? እሺ ወይ እኮ መጀመሪያ አልደረስኩበትም፣ ራሱ ነው የደረሰብኝ። እዚህ ስልከው እንዴ? እዚህ ስልከው ታያለ። አብናትህ ነገር ጅንግ ተጠልከው ነው በጣም ምን ይሆንሽና ነው? ቆይ ቁጭ በል ተረጋግተህ መጀመሪያ እናውራ እንዴ። እዛ አንተው ከነበር ወይ ፖሊስ ስትገባ እንዴት አላየሁም? ታዲያ እየመጡ ነው፣ በእናትሽ እየሮጡ እየመጡ ነው። በእናትሽ ምንድን ነው የሚሻለኝ? ኧረ በስመ አብ! ኧረ ምንድን ነው የሚሻለኝ? በእናትሽ ኧረ በስመ አብ! እግዚአብሔር ተጨነቁ እኮ። እሺ ምን እናድርግ? እጅ ልስጥ እንዴ? በቃ እሱን እናንሳው ሄደናል። ሞቷል። ምንድን ነው የምታነሺው? ከሞቱ ነው የምታነሺው? ሞቱን በምናወቅ እርግጠኛ ጸጥ እኮ ነው ያለው። ጄሪ ጸጥ ነው ያለው። ራሱን ስቶ ምናምን ይሆናል። ራሱን ስቶት ያለሽ እንዴ? አንቺ ደግሞ በእናትሽ ወይኔ ጉዴ! ምን ውስጥ ልትደበቅሽ? ምን ጉንዳን ልሁን? እሺ ምን ልሁን? በእናትሽ እዚህ ስልብና እንዴ? አይ ወይኔ መደበቅ እንዴት ነው የምትደበቀው? እኔ እኮ ምንም የሚያረኩት ነገር የለም እኮ እናስረዳችኋ። በቃ እንደዚህ እየተፈጠረ እንደዛ ዝም ብሎ እንትን ይሻል። ፖሊስ እኮ እያባረረኝ እኮ ነው ወጪ የመጣሁት። እሺ እንዴት አላዩክም? ስትገባ እዚህ ስትገባ አይታየኝም እኮ የት ነው? እሺ ላግኝ ማለት ነው። እዛ ተደበቅና አረና ብናንተ ያስጨንቀኝ ነው የሚመጡ ከሆነ የናቪ ነገር አደራ። በቃ ካሰሩኝም በቃ አንድ 25 ዓመት ምናምን ቢፈርዱብኝ ልጄን አደራ። እሺ መሞት እርግጠኛ እሺ። ነዛ እንሂድና እኔ ሄዳለሁ እዛ ሰውዬው ጋር አጣርቼ እመጣለሁ። አንተ እዚህ ተደበቅ። ቤቱን ቆልፌ ልሂድና ላይ ቆልፌ ልሂድና በእናትሽ እንዴ እኮ አሁን እኮ አንተ እኮ ማሞት ቆይ ልቤ ይረጋጋ እስኪ። እሺ እዛ ግባ እናንተም በል። እኔ ሂጅ ቼክ አድርጌ እመጣለሁ። ና ሂድ። እሺ ቆልፌ በልሂድ ከውጭ ያ ቆልፌሽ በሩን ሂጂ። ከመጡ የሉም በይ። በቃ እኔ እዚህ ጋር ልደበቅ። በቃ እንዴ እሱ ምንድነው? ትታያለህ እኮ እንዴ። እሺ ምን ጉንዳን ልሁን? እሺ ምንድነው? ምን ልሁን? እሺ በቃ ከዚህ ሀገር መጥፋት አለብን። በቃ ከዚህ ሀገር ሳይደርሱብኝ መጥፋት አለብኝ ከዚህ ሀገር። በቃ እሺ ቆይ ወይኔ ነው ተጨራሽ እየተከተሉኝ ነው እያልኩ እናትሽን ሻንጤን ላዘጋጅ። መጥፋትማ አለብኝ። መጥፋት አለብኝ ከዚህ ቤት ከዚህ ሰፈር መጥፋት አለብኝ። ነይ በቃ እንውጣ። ቶሎ ብዬ መጥፋት አለብኝ ከዚህ ሀገር። ራይድ ለመጥራትም ጊዜ የለኝም። ምንድን ነው የሚሻለኝ? እየመጡ ነው። በቃ እዚህ ጋር ልደበቅ እንዴ? ታያለው። እሺ ምንድን ነው የሚሻለኝ? ናቪዬ ምንድን ነው የሚሻለኝ?
እኔ አንቺ ልምጣ እኔ ልቤ በጣም ይደከመኝ ነው የሚሻለኝ ምን ውስጥ ልግባሽ ምን ውስጥ ልግባ አልጋ ውስጥ ልግባ እንዴ እንደዚህ ለኔ ትታርጊ ልምጣ ምንድነው ቼክ የምታረጊው አንቺ በቃ የለም እኮ ሰውዬው የለም ምንም በቃ ምንም የለም እኮ እሱን አይቷል ያሯሯጥ ወይኔ ጉዴ እሺ ምኑ ጋር ነው ንገረኝ እኔ ሄደርሽ ልምጣ ሰሽ መታጠፊያው ጋር እኮ መግቢያው ጋር ቆይ አትይጪ ቆይ እንዴ ስሚ ነይ ቆይ እንዴ ነይ እንዴ ነይ ቆይ ዝም ብሎ ሜዳ አንተ እንዴ በቃ ወይ መኪና ነገር ይጣራና በቃ ከዚህ ሀገር ልጥፋ ነኝ ልጄን አደራሽ ልጄን አደራ በእናትሽ መሸሽ አለብኝ ነገኝ ልቤልቱ ታረባቤ እጫ አንቺ ደግሞ በዚህ ሰዓትም እንደዚህ ምናምን ትያለሽ እንዴ እኔ ያስጨነቀኝ ነው በጣም ምን ማለት ነው እንደዚህ ነገር ሰው ገድዬ መጣው ያልከኝ አልገደልኩትም እኮ እኔ ራሱ እኮ ነው የወደቀው እኔ ምን ላድርገው ታዲያ ስሜታው ነው የወደቀው ካል ካንተ ነው ተፋተኛ ተደፋን ተራስ እንዴት ነው የሚወጣው መንገድ ላይ ሆኖ ኮሪኮ እየመጣው ነበር እኮ ወደ ቤት እየመጣው ነው መንገድ ላይ ሆኖ እኮ ነው የተተናኮለ ምንም እኮ አላረኩትም ዞር በል አልኩት እሺ ተማኝ ወይኔ ጉድ ይፈላ በቃ እጄን ሰጣለሁ በቃ 15 ወይ 20 አመት ቢፈርዱት አውቄ ያረኩት ነገር የለም እሺ የዝማን ጋር ደውል እሺ ተው በቃ እንደዚህ አትሁን አንተም እኮ የባሰ ያስጨንቀኝ ነው ቢ በቃ ልጄን አደራሽ ተው እንደሱ አትበል በእናትህ እስቲ ላጣራ ሂጅ ለምንድን ነው እምቢ ያልከው በቃ ልጄን አደራ የምር በቃ እጄን ልስጥ በቃ ወይ ጉንዳሉ ወይስ ምን አይጦኝ ልጥፋ ከዚህ ሀገር እሺ ምንድን ነው የሚሻለው እንትን እንበል በቃ ጦስ ነው የሆነብኝ በእናትህ እሺ በቃ ቆይ አንተ ተረጋጋ ወይኔ እኔ እኮ ፈልጌ አይደለም በእናትህ ወይኔ ተበላው እሺ ተረጋጋ በቃ እንካሽ እሺ እኔ እኮ ፈልጌ አይደለም በእናትህ የማይገባልኝም በእናትህ በቃ ልጄን አደራ ከተያዝኩኝ ሶጣ ከተያዝኩኝ በቃ ተያዝኩኝ እድሌ ልሞክር በቃ ልጥፋ የሆነ ቦታ ልሸሸግ እንዴ ልደበቅ ምንድነው የምትይው አንቺ በእናትህ በቃ ምን አደርግልሽ ምን አደርግልሽ እቺ ኮንጦ ሲወጣ ምን ልቁረጣው እሺ ምን እንዳደርገው ወይኔ ምንድነው አረጋሽ ምንድነው እሺ ስደውል ማን እንደደውል ምንድነው እሺ ቤት ተረጋጋ በእናትህ አንተ እሺ ምንድነው ምን ይሆንከው ነብታ አድርገነዋል በድጋሚ እናሳ በቃ ገጠር ግቢ
እንችላለን እኮ ስለሽ በምክንያት ነው ይበናል እንችላለን። እሺ በአቦልክስ አንድ ነገር ነው አንቺ በጣም ብዙ ነው ተቀሰቀሰ እንዴ ማለት ለማንኛውም ጋይስ በሚገርም ሁኔታ ፕራንክ አድርገናታል። ናቪታም ተባብራኛለች። ናቪታም መልሻቸው ቦርሶቹን መልሻቸው። ብድራችንን መልሰናል። እንግዲህ ምን አባቷ የት አባቷ አስቀየምና ዛሬ ምን ሆንሽ እውነት እንዴ? እስቲ ምንድነው ፊሊንግሽ? ምንድነው? ምን ተሰማሽ? ልጄን አደራ ምናምን ስልሽ ምን ተሰማሽ? እንዴ እኔ ግራ ገባኝ። ነገርኩ ምን እንደማረግ ራሱ ግራ ገባኝ። ምንድነው እንዴ? ልደብቅህ ወይስ እኔ ደግሞ ስለ ሰውየው ምን ላስብስ? ሰውየው ሰካራም እኮ ነው። በቃ አንድ እኮ ነው ያገኘሁት። ገባሻ? ምንም እኮ ያረኩት ነገር የለም። አንድ ነው ጠቅ ያረኩት። አሁንም ደግሞ እንደምር ያወራል እንዴ? መነመጭ አራምስ ዛሬማ ተመቸኝ። በቃ ይመቻችሁ። ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ ነይ እንጂ እዚህ ጋር አንዴ እንጨርስ። በቃ ነይ እንዴ። በቃ አለቀ ደቀቀ። በሚገርም ሁኔታ ፕራንክ አድርገናታል። ያበደ ፕራንክ ነው ዛሬ የሚሰራዋት። ጥራት ያለው ነገር ነው የሚመቸኝ፣ ጥራት ያለው ነገር በሚገርም ሁኔታ ጠቅ ነው ያደረኳት። በሚቀጥለው ደግሞ ባበደ ቪዲዮ አገኛችኋለሁ። እስከዛው ድረስ ሰላምና ጤና በያላችሁበት ይሁን። ሰላማችሁ ብዝት ይበል። ላይክ ያላረጋችሁ ላይክ እያረጋችሁ፣ ሰብስክራይብ ያላረጋችሁ ደግሞ ሰብስክራይብ እያረጋችሁ ቤተሰብ መሆን ትችላላችሁ። ብዙም አላስቀየምኳትም። ባስቀየምሽ ኖሮ ብዙ አይዲያዎች አሉኝ። ለማንኛውም ጠብቂ፣ ራስሽን ጠብቂ። በሚቀጥለው ቪዲዮ አገኝሻለሁ። እስከዛው ድረስ ሰላም ሁኚ።